በመጨረሻው ዘመን ላይ ሰዎች ለሐላልም ይሁን ለሐራም እንደማይጠነቀቁና ግድ እንደሌላቸው የሚያሳይ ሐዲስ ከመልእክተኛችን አለይሂ ሰላቱ ወሰላም ተዘግቧል። ወደፊት የሚመጣ ዘመን አለ። ሰዎች የሚያገኙትን ገንዘብ ከሐላልም ይሁን ከሐራም ያገኙት ደንታ የማይኖራቸው የሚሆንበት ጊዜ ይመጣል። በዚህም የተነሳ ሰዎች በአብዛኛዎቹ ሁኔታዎች ላይ በተለይ በንግድ ላይ ሲሰማሩ ትንሽም ብትሆን ትርፍን ለማግኘት ብለው አላህ የከለከላቸውን ነገሮች ይፈጽማሉ። የሱን ድንበሮች ይተላለፋሉ። ከነዚህ መካከል አንዱ ውሸት መዋሸትና በሚሸጠው ነገር ውስጥ ያለውን ነውር ገልጾ አለማውጣት ነው። ይህን በማድረጋቸው ያተርፉ ይመስላቸው ይሆናል እንጂ መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት ቅጣቱ የሚጀምረው ከዚሁ ከመጀመሪያው የንግድ መስተጋብር ይሆናል። የሚያተርፉት ትርፍ በረካ የተነሳ ይሆናል። ሐኪም ሒዛም እንደሚያሳልፉት መልእክተኛው አለይሂ ሰላቱ ወሰላም ሰዎች ሲገበያዩ እውነት ከተናገሩና መገለጽ የሚገባውን ነገር ከገለጹ ቡሪከ ለሁማ ፊ በይዒሂማ ይላሉ። በሽያጫቸው ላይ አላህ ሱብሓነሁ ወተዓላ በረካን ያኖርላቸዋል አሉ። በተቃራኒው ከዋሹና መገለጽ የሚገባውን ሳይገልጹ ከደበቁ ሙሒቀት በረከቱ በይዒሂማ የግዢያቸው በረካ የተነሳ ይሆናል። አላህ ያብስባቸዋል። ስለዚህ ቅጣቱ ከዚሁ ነው የሚጀምረው ማለት ነው። እንደዚሁም በሌላኛው ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም አልሐሊፉ መንፈቀቱ ሊስልዓ ይላሉ። አንዳንዶች ላይ ሙነፊቀቱ ሊስልዓ ተብሎ ضبط ተደርጓል። እቃውን ሰዎች እንዲሸጡትና እንዲዘዋወር ሊያደርጋቸው ይችላል። በውሸት ይህንን ሊያገኙ ይችል ይሆናል። ግን መምሐቀቱ ሊልበረካ ነው አሉ። በረካን ደግሞ የሚያብስ የሚያጠፋ ነው አሉ። በተለይ ደግሞ ይህ በውሸት ከሆነና ሰዎችን በማታለል እነሱን የሚጎዳ በተለይ ደግሞ አንዳንድ ሰዓታት ላይ ከሆነ بعد العصر ለምሳሌ ከዓስር በኋላ ከሆነ በጣም የተወገዘ እንደሆነ የሚያሳይ ሐዲስ في الصحيحين ከመልእክተኛው አለይሂ ሰላቱ ወሰላም ተዘግቧል። እንዲያውም ያሉት ثلاثة لا يكلمهم الله يوم القيامة ولا ينظر إليهم ولا يزكيهم ولهم عذاب أليم። ሶስት አይነት ሰዎችን አላህ Subhanahu Wa Ta'ala የቂያማ ቀን አያናግራቸውም፣ ወደ እነሱም አይመለከትም፣ እንዲሁም አያጥራራቸውም አሉ። ከወንጀሎቻቸው አያጥራራቸውም፣ አሳማሚ ቅጣትም አላቸው አሉ መልእክተኛው አለይሂ ሰላቱ ወሰላም። ከነዚህ ከሶስቱ መካከል የጠቀሱት አንድ ሰው ከዓስር በኋላ ከሌላ ሰው ጋራ የሆነ እቃን እየሸጠለት ወይም እየተሻሻጡ እኔ ይህንን የገዛሁት በእንዲህ ያህል ነው ብሎ ያልገዛበትን ዋጋ በውሸት እየማለ ከነገረው ማለት ነው። ይሄ እንዲህ አይነት ቅጣት ከሚጠበቃቸው ሰዎች መካከል ነው። ይሄ እንግዲህ ያለ ምንም ጥርጥር ይህ ተግባር ከታላላቅ ወንጀሎች እንደሚመደብ የሚያሳይ ነው።